ነቀማ ይገኛል ማለት ነው። ናሆሚ በከመንገድ የሚሄዱት እባካችሁ አግዙኝ ብሎ ሲል እባክህንኛ ጀለሶቻችን አንሰልፈን አንሰጥም እያለ ይገኛል ማለት ነው። ሁላችሁ አራዳ ሆናለሁ ብላችሁ ካሰባችሁ አንገቷን እንደ ዶሮ በጥሽ እጥላለሁ እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኖ ጽናት ድራማ ክፍል 144ን ዘንከች ብለናል ማለት ነው። ለቤቴ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው እያልን በጣም እየተጨናነቁ ይገኛሉ። ሁሉም በአጠቃላይ ግራ ገብቷቸዋል ማለት ነው። ለሰው ልጅ እንደዚህ ግራ አይግባው። ናሆሚ ኬራ በጣም መንገድ ላይ እየተጨናነቁ ይገኛሉ። ናሆሚ ሚስቱና ልጁ ታስሮበታል ማለት ነው። በዱርዮች ታስሮ በጣም ብዙ ብር እየተጠየቁ ይገኛል ማለት ነው። የነሰኒ ቤት እንዲሸጥ የማያደርጉት ጥረት የለም ማለት ነው። ሁሉም ነገር አጉል እንዳይሆን እያሉ በጣም እየተከታተሉም ይገኛሉ። ሰኒም በጣም ተጨናንቃለች ማለት ነው። የቤታቸው ካርታ ቤታቸው እንዳይሸጥና ሁሉም ነገር አጉል እንዳይሆን እየተከታተሉ ይገኛል። ይሄ ሁሉ ነገር ግን በሰኒ ጓደኛ በጆከር ይመስለኛል እንደኔ ከዛም በኋላ ኬራና ናሆሚ ጥለው ይሄዳሉ ማለት ነው። ኬራና ናሆሚ ጥለው ሲሄዱ ደግሞ እነ ጆከር መንገድ ላይ ተገናኝተው ያዛቻቸው እንዲህ ብሎ ሲል አራ ምን ይያዛሉ እያሉ ይገኛሉ ማለት ነው። በቃ እሺ እኔ መኪናዬን ላምጣ ተከተለኝ እያሉም ይገኛል። እሺ ብሎት ይለያያሉ ማለት ነው። እንግዲህ እዚህ ጋር ደግሞ ሜሮንና የሰራተኛዋ ከዛ ትንሿ ልጅ አብሮ ቁጭ ብሏል ማለት ነው። አንቺ ብሎ ሲል አትጮህባት ብላ ትለዋለች ማለት ነው። አንቺን ነበረ እዚህ ጋር መደፍጠጥ እያለ ደግሞ በጣም እያስጨናነቃት ይገኛል። የቢሮ ሰራተኛ ደግሞ በጣም ታሳዝናለች። በፊት ከሷ ጋር በጣም ጨካኝ ነበረች። አሁን ግን ከሷ ጋር መልሳ ለሷ እያዘነች ትገኛለች ማለት ነው። ተሰሙኛላችሁ አይደለ? አንድ ነገር የሚጸጽተኝ ነገር ብታደርጉ ግን ነግሬያችኋለሁ እያለ ይገኛል። ከዛም እነሱም ደግሞ እሺ ብሎ ይወጣሉ ማለት ነው። እናንተ በዚህን ሰዓት ግዴታ ማምለጥ አለባችሁ አለባችሁ ማለት ነው። ውዴ እኔ አለሁልሽ አዳግዬ እኔ አለሁልሽ በፍጹም እንትን አትፍሪ እያለች ትገኛለች። ቢሮ ደግሞ ከዛ የትም እሺ ጥለሽን ግን እንዳትሄጂ ጥለሽን ከእሺ ግን እኔ አንድ ነገር እሆንብሻለሁ እያለች ከዛ አክፋት ወደዛ ትሄዳለች ማለት ነው። እንግዲህ እነሱ ተለቆ ሳይሆን አይቀርም። ነገር ግን ከዚህ ጋር ተነስቶ ጠፍቷል። ብራቮ አለይኩም ጠፍቷል ማለት ነው። እነሱ ሁለቱ ከዚህ ጋር ተነስቶ ጠፍቷል። ሶስቱም ማለት ነው። ያው እንግዲህ የሚጸጽተን ነገር በኋላ እንዳታደርጉ ስለተባሉም ያው መንገድ ላይ ቤታቸው ሳይሄዱ አይቀሩም ማለት ነው። በጣም ያሳዝናሉ። ሁሉም እንደሚሆነው ነገር ከሆነ ያው ሁለቱም ደግሞ እዚህ ጋር ናሆሚና ኬራ ተገናኝቶ በጣም እየተጨናነቁ ይገኛሉ ማለት ነው። እናንተ እዚህ ምን ታረጋላችሁ ብሎ ሲል ቅዱስ ናሆሚ መጣክ እንዴ እያለው ይገኛል ማለት ነው። ቅዱስም አዎ መተናል፣ እኛ እኮ እየፈለግናቸው ነው አተናቸዋል እያለ ይገኛል። ቅዱስም የት ነው ምንድነው? ምንም ነገር የለም፣ አሁንስ ምንም ፋይዳም የለውም እንዴ እያለው ይገኛል። አዎ ምንም ነገር የለም እያለ ይገኛል ማለት ነው። በጣም ያሳዝናል ሁሉም ነገር። እስኪ ቆይ ልደውልላቸው እነዛንም እኮ ልኬያቸው ነበረ ብሎ ሲል አሁን ስልኬንም አልያዝኩ ምን አባቴ ላደርግ እያለ ይገኛል ማለት ነው። ናሆሚ በጣም ያሳዝናል። ኬራም
ኬራም ይሄ ማለት እኮ ምሩን የምናገኝበት መንገድ በጣም ጠበበን እያሉ ይገኛል ማለት ነው። በጣም ያሳዝናል ሁሉም ነገር ሁሉም በስማም ተጋደሉ አንተ አራዳ መሆንህ ነው የእኔን እንደዚህ ያደረክም የምትለው ከዛ ደግሞ ናሁሚ ተጎዳክ እንዴ ብሎ ሲል አራል ተጎዳውም እያለ ይገኛል ማለት ነው። ታው ግን እናንተ ሁሉም ነገር እንዳታበላሹ እያለም ይገኛል ማለት ነው። እላችሁ እኔ ላስረዳችሁ እንደምታስቡትም አይደለም እያሉ ይገኛሉ ማለት ነው። ሁሉም ነገር እየፈተሹ ነው የሚገኙት ፖሊሶች ለዛ ነው እዚህ ድረስ የመጡት እያሉ ይገኛሉ። አንድ ወሩን እንኳን ከእስር ቤት ወጥቼ በሰላም አላሳለፍኩም እያለም ይገኛል ማለት ነው። በጣም ያሳዝናሉ ሁሉም በጣም ያሳዝናሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁን በላይ ግቡ ማለት ነው። ይህን አሻንጉሊት ታውቃላችሁ እንዲህ ብሎ ሲል ናሆሚ ልጅቷ ትዛለችው በጣም ትውስታው ትዛለችው ማለት ነው። አይ ናሆሚ በጣም ታሳዝናለች። እንዲህ ምንም ማድረግ አልተቻለም። ሰላማችሁ ይብዛልኝ ቤተሰብ ሰብ ላይክ እያደረጋችሁ